ለምሳሌ በጋዛ ህፃናት ላይ ግፍ እየተፈጸመ ያየህ ነው። ግን ደግሞ አእምሮህ ጥቃት አድራሾች እየደገፈ ከሆነ ይሄ የፖለቲካ አቋም አይደለም። የአእምሮ ጤና ያሳስበናል ባሻ። ቪክቲም ብሌሚንግ ወይም ደግሞ ተጎጂን ተጠያቂ የማድረግ ባህሪ የአእምሮ ጤና ችግር ነው ብሎ መደምደም ይቻላል። አንዲት ሴት መደፈሯን ስትሰማ ጥቃቱን ከማውገዝህ ይልቅ የራሷ ጥፋት እንደሆነ ለመናገር አንደበትህ ካልጎመዘዘው አንተም ከዚህ መደብ ነህ። ብቻ በማንኛውም ሁኔታ ተጎጂው እየታየ ለጎጂው ከተዘነበልክ ለዚህ የስሜትና ግንዛቤ ቀውስ ተዳርገሃል። እነዚህ ጉዳዮች እርስ በርስ ባለን ግንኙነት ውስጥ በጉልህ የሚታዩ ናቸው። ለዚህ ሰበቡ ደግሞ ጤነኛ ያልሆነ የአእምሮና የአስተሳሰብ ስሪት ነው። ናርሲስቲክ ባህሪ ሲኖር ወይም ደግሞ ምንም የርህራሄና የእዝነት ስሜት ከአእምሮ ሲጠፋ ይከሰታል። ሌላው ከኢንሴኪዩሪቲ የሚነሳ ነው። የራስህ ፍርሃትና የስነ ልቦና ጠባሳ ወይም ትራውማ እንዲህ እንድታስብ ሊዳርግህ ይችላል። ሌላው ደግሞ እኔ በብዙ የምታዘበው በምናድግበት ማህበረሰብ ውስጥ ያሉ የተዛቡ እሳቤዎች ምክንያት ይሆናል። ሌላኛውና ዋናው ደግሞ መጥፎ ነገር የሚገጥማቸው መጥፎ ሰዎችን ብቻ ነው ብሎ የማሰብ የአእምሮ ግንዛቤና የአስተውሎት ችግር ነው። ይህም ከስነ ልቦናዊ ውጥረትና ዲናያል ወይም እውነታን የመካድ ችግር የሚነሳ ነው። ይሄውም በተለይ ተጎጂ ሆነው እንደ ጥፋተኛ ለሚቆጠሩ ምስኪኖች ለብዙ የስነ ልቦናዊና ማህበራዊ ጦሶች ይዳርጋቸዋል። ለማያቋርጥ የልቦና ስቃይ፣ አጋዥና አጋር ማጣት፣ መነጠልና እምነት ማጣት እንዲያዳብሩ ያደርጋል። ይህ ስሜት ያላቸው ሰዎች ራሳቸውን በውል መገምገምና ችግራቸውን ለማስተካከል ቢጥሩ ዙሪያቸው ተሰብረው ለሚቀሩ ነፍሶች ብዙ ፈውስ ይኖራል። ዶክተር ኢክራም ነኝ። ፎሎ ማድረግ እንዳይረሳ።